ሰላም ሰላም ውድ ተመልካቾች፣ በዛሬው ፕሮግራማችን እጽዋትን መትከል አየርን ሊበክል ይችላል ብሎ ሳይንቲስቶች ስላወጡት መረጃ እናወራለን። እንግዲህ በጣም የሚያስገርም ነው። እጽዋትን መትከል በጣም አስፈላጊ እንደሆነ እስካሁን እንማራለን፣ ይነገረናል፣ በተደጋጋሚ በማህበራዊ ሚዲያ እንሰማለን። ነገር ግን እጽዋትን መትከል አየርን ሊበክል እንደሚችል ሳይንቲስቶች ገልጸዋል። እነዚህም እጽዋቶች ምን አይነት እጽዋቶች ናቸው አየርን ሊበክሉ የሚችሉት እጽዋቶች ብለው ሳይንቲስቶች ያወጡት መረጃ አለ። ለነሱ ደግሞ ምን አይነት ባህሪያት አሉ የሚለውን በዝርዝር የምናወራ ይሆናል። ወደ ቪዲዮ ከመግባታችን በፊት ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ። በስርዓተ ፀሐያችን መሬታችን ህይወትን እጽዋትንና የተለያዩ አጓጊ ነገሮችን በመያዝ በአንደኛነት ተቀምጣለች። ታዲያ ለመሬት ካላት ነገሮች እጽዋት በጣም አስፈላጊና ወሳኝ ነገር ነው። እጽዋት የለም ከተባለ ኦክሲጂን አለ ለማለት በጣም አዳጋች ነው። የእጽዋት ስራ በአንደኛነት አየርን ማጣራት ነው። እንደምታወቀው ኦክሲጂን ለመሬታችን ህይወቶች በጣም አስፈላጊ ነው። በዚህም ላይ እጽዋት ትልቁን ሚና ይጫወታል። በተለይ እጽዋት ለሰው ልጆች ከሚያስፈልጉ መሰረታዊ ነገሮች አንዱ ነው። በሳይንስ ሁማን ቢንግ ቤዚክ ኒድስ ወይም የሰው ልጅ መሰረታዊ ፍላጎቶች የሚባሉት ክሎዝ ሼልተር ኤንድ ፉድ ወይም ልብስ፣ መጠለያና ምግብ የሚገኙት ከእጽዋት ነው። እኛ የሰው ልጆች አብዛኛው ምግቦቻችን የምናገኘው ከእጽዋት ነው። ሌላው ደግሞ ብዙዎቻችን የለበስናቸው ልብሶች የተገኙት ከእጽዋት ነው። ሌላው ደግሞ ብዙዎች የምንኖርበት ቤት የተገኘው ከእጽዋት የተሰራውም ከእጽዋት ነው። አጠቃላይ እጽዋት ለሰው ልጆችና ለተለያዩ ነገሮች የሚሰጠው ጥቅም ይሄ ነው የማይባል። ሌላው ደግሞ ኦክሲጂንን ለመጨመር ጉልህ ሚና ይጫወታል፣ አየርንም ለማጽዳት። ሆኖም እጽዋቶች ይህን ያክል ሚና በሰው ህይወት የተጫወቱ ቢሆን ነገር ግን እነሱ አየርን ሊበክሉ እንደሚችሉ አሁን እየወጡ ያሉት መረጃዎች እየተናገሩ። አይዞፕሪን ሎንግቫላክድ የሆኑ የፕላንቶች ውሂድ ነው። ይህ ውሂድም በተፈጥሮ ሰብሎችንና የተለያዩ ምርቶችን የሚገድሉትን ኢንሴክቶችን ሊያባርር ይችላል። የሚችጋን ስቴት ዩኒቨርሲቲ ተመራማሪዎች ከ40 ዓመት ጥናት በኋላ እጽዋቶች አይዞፕሪንን በመጠቀም ራሳቸውን ከተባይት እንዴት እንደሚከላከሉ ደርሰውበታል። ከኃይለኛ እጽዋቶች የተፈጠሩ ኮምፓውንዶች ራሳቸውን ከተባይት ለመከላከል ትክክለኛ መንገድን በመጠቀም ተባይቶችን ይከላከላሉ። ነገር ግን ይህ አካባቢያችን ላይ ተጽዕኖ ሊፈጥር ይችላል። ላለፉት 10 ዓመታት ሁሉም አይነት እጽዋቶች አይዞፕሪንን ፕሮዲዩስ እንደሚያደርጉ ይታወቅ ነበር። ነገር ግን ከ40 ዓመቱ ጥናት በኋላ ሁሉም ነገር ተቀየረ። በሚችጋን ስቴት ዩኒቨርሲቲ ይህን ጥናት የመራው ፕሮፌሰር ቶም ሸርኪ ሲሆን በዛው ዩኒቨርሲቲ የኢነርጂ ፕላንት ዲፓርትመንት ኃላፊ ነው። እነ ፕሮፌሰር ቶም ሸርኪ ቡድን ተመራማሪዎች እንደሚናገሩት ከሁለት እጽዋቶች ኮምፓውንድ የተፈጠሩ አይዞፕሪኖች ክሮፖች እንዳይሞቱና በኢንሴክት እንዳይበሉ ይከላከላሉ ይላሉ። ነገር ግን ብሎ እነዚህ ናቹራል ኬሚካሎች አየር እንዲበከል ወሳኝ ሚና ይጫወታሉ ይላሉ። እንደ ቶም ሻርኪ ሀሳብ አይዞፕሪኖች ሃይድሮካርቦኖች ናቸው። ስለዚህ እነዚህ ሃይድሮካርቦኖች አየርን የመበከል ብቃታቸው በጣም ሃይ ነው ማለት ነው።
በተለይ እነዚህ በአይዞፕሪን የሚከሰቱት የአየር ብክለቶች የሚበዙት በተለይ የአየር ጥራት በጎደለባቸው አካባቢዎች ነው። እንደ ሳይንቲስቶች ገለጻ የመሬታችን ሁሉም አይነት እጽዋት ዝርያዎች አይዞፕሪንን ሪላይዝ ማድረግ ቢችሉ ኖሮ የመሬታችን ከባቢ አየር ይበላሽ ነበር ይላሉ። በመሬታችን እንደ አይዞፕሪን በሃይድሮካርቦን የበለጸገ ነገር የለም። እነዚህ ሃይድሮካርቦኖች በሰው ምክንያት ከሚፈጠሩት ከፍተኛ ከሆኑት ሚቴኖች ጋር በመገናኘት ከፍተኛ ኦርጋኒክ ኮምፓውንድን ይፈጥራሉ። እነዚህም ሃይድሮካርቦኖች ከፀሐይ ብርሃን ከናይትሮጂን ኦክሳይድ እና ከተለያዩ ከባይክል የሚወጡ ጋዞች ጋር በመገናኘት ለኦዞን በጣም ከፍተኛ የሆነ አደጋ ያመጣሉ። ሁሉም አይነት እጽዋቶች አይዞፕሪንን ፕሮዲውስ አያደርጉም። ነገር ግን ጥጥን የመሰሉና በሉጥ የዛፍ አይነቶች ይህን አይዞፕሪንን ፕሮዲውስ ያደርጋሉ። እነዚህም የእጽዋት አይነቶች ከሙቀት ጋር በመገናኘት በዓለማችን ላይ ከፍተኛ የሆነ የሙቀት መጠንን በማምጣት አየርን ይበክላሉ። በተቃራኒው ደግሞ ጥድና ባህር ዛፍን የመሳሰሉት እጽዋቶች አይዞፕሪንን ፕሮዲውስ ስለማያደርጉ አየራችን አይበክሉትም። በአጠቃላይ አይዞፕሪንን የሚያመርቱ እጽዋቶች ከባቢ አየራችን ሊበክሉ ይችላሉ። ነገር ግን ማምረት የማይችሉ እነ ጢድ እነ ባህር ዛፍ አይነቶቹ እጽዋቶች መንከባከብ ከኛ ይጠበቃል። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ኮመንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም።